ውዳሴና ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይነበብ በዕለተ ዓርብ። እንዳመጣጡ ሰዱስ ባለ በቀና ነበር። ወደ ምስጢር ሄዶ ዓርብ አለ እንጂ የፍጥረት መካተቾ ሲል ነው። ጌታ ስድስቱን ቀን ሲፈጥር ሰንብቶ በዚች ቀን ስራውን ጨርሶ አርፏልና አንድም የመና መካተቾ ሲል ነው። ለእስራኤል መናው ስድስቱን ቀን እየዘነበላቸው ሰንብቶ በዕለተ ቀዳሚት አይዘንብም። የዕለተ ቀዳሚቱ በዕለተ ዓርብ ተካቶ ይዘንብላቸው ነበርና ዓርበ መና በፊንቆን እንዲል አንድም የሥራ መካተቾ ሲል ነው። ጌታ 33 ዓመት ከ3 ወር በዚህ ዓለም ስራውን ሲሰራ ኖሮ በዚህ ዕለት ስራውን ጨርሶ አርፏልና ዓርበ ፋሲካሆሙ ለአይሁድ እንዲል አለፈ ተከተተ ሲል። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም እለከ ኦ ኤፍሬም ፍቁሬ ወፍቁሮ ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክኒ ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ ውዳሴ በዓርብ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው። ቃሉ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን ቡርክት አንቲ ብሎ ይጀምራል። በዚህ ዕለት 36ቱ ቅዱሳት አንስትን ደናግልን አስከትላ መጥታለች። ንዕድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። የማኅፀንሽ ፍሬ ወልደ እግዚአብሔርም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ድንግል ዘእንበለ ርኩስ ወላዲተ አምላክ ዘእንበለ ርኩስ ብሎ ይገጥመዋል። ያለመለወጥ አምላክን የወለድሽ እመቤታችን ሆይ ዘእንበለ ርኩስ ሰረቀ ያለመለወጥ ፀሐይ ጽድቅ ጌታ ካንቺ ተገኝቷልና በክንፈ ረድኤቱም አቀረበን። ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ ወሕይወት ታሕተ ክነፊው ካለው ከነቢዩ ቃል አያይዞ ይህን አለ። ክንፍ ረድኤት መስቀል ሐዋርያ ስልጣን አንድም በኤርምያስ ቅሉ ቆቅ ነቀው አስተጋባ አንተ የወለደ ይላል። የቆቅ አውራ ማልዶ ተነስቶ ይጮሃል። ገላግልቱም ድምፁን ሰምተው አባታቸው መስሏቸው በአንድ ሲለቅሙ ያረፍዳሉ። ቀትር ሲሆን አባታቸው አለመሆኑን አቅንተው አይተው ጥለውት ይበተናሉ። ምሳሌ ቆቅህ የተባለ ዲያብሎስ ነው። ገላግልቱ የአዳም ሔዋን ምሳሌ። ማለዳ ተነስቶ ድምፅ እንደማሰማት ዕፀ በለስን ብትበሉ አምላክ ትሆናላችሁ ብሎ ድምፁን አሰምቷቸዋል። እኒያም አባት መስሏቸው በአንድ ሲለቅሙ እንደማርፈድ ዕፀ በለስን ብትበሉ አምላክ ትሆናላችሁ ያላቸውን ቃል ሰምተው ዕፀ በለስን በልተው 5500 ዘመን የዲያብሎስን ሥራ ሲሰሩ ለመኖራቸው ምሳሌ። ቀትር የዘመነ ስጋዌ በቀትር አቅንተው አይተው አባታቸው አለመሆኑን አውቀው ጥለውት እንደመበተን በዘመነ ስጋዌ ዲያብሎስን ክደው በጌታ የማመናቸው ምሳሌ። በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ስለፈጠረን በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹም። እመቤታችን ግን በነቢብ በገቢር በሐሌው ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትዋ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፈው አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በሐዲስ ዕለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና
ለኪ ለባሕቲትኪ ኦም ዝእትነ ወላዲተ አምላክ እመብርሃናንቲ አቤኪ በሥጋ ወበውዳሴ አምላክን የወለድሽ እመቤታችን ሆይ የብርሃን እናቱ አንቺ ነሽና አንቺን ብቻ በውስጥ በአፋ በነፍስ በሥጋ እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገኑን አይደለም፣ ክብርት ነሽ ገናና ነሽ እንላለን ሲል ነው። አንቺን ብቻ አለ እንደሷ አምላክ ወላዲተ አምላክ ተብሎ የሚመሰገን ሌላ የለምና። ንዕድ ነሽ ክብርት ነሽ አንድም ንዕድ ክብርት የምትሆኚ አንቺ ከሰማይ ከምድር ትበልጫለሽ አለ። ሰማይና ምድር የማይወስኑትን አምላክ 9 ወር ከ5 ቀን በሥጋ ወስነዋለችና በሥጋ ማን ያስወስነውት የለም ቢሉ እኒያ ከእሷ አብነት ነስተው ነው፣ እሷ ግን በባህሪዋ ነውና። አንድም ተአቢም ሰማይ ከመላእክት ወትከብሪ ምድር ከደቂቀ አዳም ትበልጫለሽ፣ አንድም ከልዑላኑ ከትሑታኑ ትበልጫለሽ አለ። ልዑላን ትሑታን በመላእክትም በደቂቀ አዳምም ዘንድ አሉና ከህሊናት ሁሉ በላይ ናት አለ። ህሊናት መርምረው አይደርሱባትም እና ነቢበ እበየኪ ነቢበ እበይኪ ይላል። ክብርሽን ገናንነትሽን ተናግረው መፈጸም የሚቻለው ማን ነው? አንቺንም የሚመስል የለም አንድም መኑ መኑና አልቦ ይወራረሳሉ እስመ መኑ ዘዝየኖ እንዲል ክብርሽን ገናንነትሽን ተናግረው መፈጸም የሚቻለው የለም። አንቺንስ የሚመስል ማን ነው? እመቤታችን ሆይ መላእክት ያከብሩሻል ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤል በሱራፌል አድሮ ሰፍሮ የሚኖር እሱ ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ አድሯልና ሰውን የሚወድ ሰው የሚወደው እርሱ ወደ እርሱ አቀረበን። የእኛን ሞት ነስቶ የእርሱን የባህር ሕይወት ለእኛ ሰጥቶ ክብር የክብር ክብር ያለው እሱ ከራዲዮን የሚባል ጻዕዳ ወፍ አለ። ኑሮ በነገስታቱ ቤት ነው። ሰው ሲታመም አምጥተው ከፊቱ ያኖሩታል። የሚሞት እንደሆነ ፊቱን ይመልስበታል። የሚድን እንደሆነ ቀርቦ አፉን ካፉ ገጥሞ እስትንፋሱን ይቀበለዋል። ደዌ በእስትንፋስ ምክንያት ከህሙሙ ወደሱ ይናኛል። ነጭ የነበረው ይጠቁሯል፣ ብርድ ብርድ ይለዋል። ወአየ ፀሐይ ሲሻ ወደ አየር ይወጣል። 3 ሰዓት ወአየ ፀሐይ ተመትቶ ሙቀት ሲሰማ ወደ ባህር ይወርዳል። 3 መዓልት 3 ሌሊት በከርሰ ባህር አድሮ ወደ ቀደመ ጽዳዌው ተመልሶ ታድሶ ይወጣል። ምሳሌ ከራዲዮን የተባለ ጌታ ነው፣ ጻዕዳ በመለኮቱ ይለዋልና። ህሙም የተባለ አዳም ነው፣ ቀርቦ እስትንፋሱን እንደመቀበል ባህሪው አድርጎለታል። ደዌ በእስትንፋስ ምክንያት ከህሙም ወደሱ እንዲናኛ አዳምን ባህሪ ቢያድር በአዳም የተፈረደውን መከራ ተቀብሎ አዳምን ማዳኑ መናገር ነው። ወአግዢ ነው ውስተ ኩሉ ጸዋቶ መከራን ተባቲ መከረነ ጸላይ ነሳ ደዌነ ወጾረ ህማመነ እንዲል ወደ አየር እንደመውጣት ወደ መስቀል መውጣት 3 ሰዓት ዋየ ፀሐይ ሲመቱ እንደመቆየት ጌታን በዕፀ መስቀል ተሰቅሎ 3 ሰዓት ቆይቷልና ወደ ባህር እንደመውረድ ወደ ከርሰ መቃብር መውረድ 3 መዓልት 3 ሌሊት በከርሰ ባህር አድሮ ወደ ቀደመ ጽዳዌው ተመልሶ ታድሶ እንደመውጣት ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ አንድ ወገን ሆኖ ለመነሳቱ ምሳሌ ሀደገ ንድየተ ህላዌ ዘትካት ተመይጠ ወገበ ሀበ ስብሐቲ ወክብሮ እንከሳይን አምሮ በስጋ እንዲል ክብር የክብር ክብር ካለው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳትሪብን። ንዕድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። የማኅፀንሽ ፍሬ ወልደ እግዚአብሔርን መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። አምላክን የወለደች እመቤታችን የደናግል መመኪያቸው ናት አለ። ቀድሞ ወንዶች በሴቶች ይመኩ ነበረ፣ እናንተ ከኛ ተገኛችሁ እንጂ እኛ ከናንተ አልተገኘንም እያሉ። ከእመቤታችን ወዲህ ግን ሔዋን ከአዳም ብትገኝ እኛ ከኛስ ወገን ከሆነች
ከመቤታችን ሰማያዊ ንጉሥ እንበለ ዘር ተወልዶ የለምን እያሉ ይመኩባታልና በከማውፃ ብእሲ ብእሲት እንበለ ብእሲት ከማሁ ብእሲትን ያውጻት ብእሴ እንበለ ዘራ ብእሲ እንዲል አንድም ቀድሞ ወንዶች ለሴቶች ርስት አያወርሱም ነበር፣ በእናንተ ምክንያት ከርስታችን ከገነት ከመንግስተ ሰማያት ወጣን ሲሉ ቅዱስ ጳውሎስ ብእሲ ወብእሲ ተሐደው አካል እሙንቱ በክርስቶስ ብሎ እስኪያስተምር ድረስ ከመቤታችን ወዲህ ግን በሔዋን ምክንያት ከገነት ከመንግስተ ሰማያት ብትወጡ በእኛስ ወገን በሆነች በመቤታችን ተመልሳችሁ ገነት መንግስተ ሰማያት የምትገቡ ሁናችሁ የለምን እያሉ ይመኩባታልና ወሃሎ ዕዳ ላዕለት ዝምድ አንስት ወበእንተ ዝኮነት ፈዳይተ ደሃ ለሔዋን እንዲል አንድም ደናግል አስበድንግልናችንን ይሰጠናል ብለው ደጅ የሚጸኑትን ጌታን ወልዳላቸዋለችና ቅድመ ዓለም ሕልው ሆኖ የሚኖር እሱ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና ብሉየ መዋዕል ቃል ከአንቺ ተወለደ የእኛን ስጋ ነስቶ የእርሱን አካል ለተዋህዶ ሰጥቶ ከእሱ ጋር እንድንተካከል አደረገን። መተካከልስ የለም ከኛ የነሳው ስጋ አንድ አካል አንድ ባህሪ ሆኖ የሚኖር ስለሆነ እንዲህ ያለ ነሳ ስጋዬ ወሀበኒ መንፈሶ ነሳይኮ ተዋድኩ ቦቱ ወዘገብኩ ረባ ሕይወት እንዲል አንድም ስጋን የእኛን ስጋ ነስቶ የእርሱን የባህሪ ሕይወት ለእኛ ሰጥቶ በቸርነቱ ብዛት እንድንመስለው አደረገንም። ከማረይነ ሕማመ ነኤሪ ክብረ ምስሊሁ ወእምከመ ሳረይነ ትዕግሥተ ነኤሪ ነጊሰ ምስሊሁ እንዲል ከብዙዎች ሴቶች አንቺ ትበልጫለሽ፣ ከብዙ ሴቶችማ ብትበልጥ ምን ድንቅ ነዋ። ክብር የክብርን ገንዘብ ካደረጉ ከብዙ ሴቶች ብትበልጪ እንጂ ልዑል እግዚአብሔር ያደረባት ረቂቅ ከተማ አምላክን የወለደች እመቤታችን ክብርን ገንዘብ ካደረጉ ከብዙ ሴቶች ትበልጣለች አለ። ሀገር መንፈሳዊት አላት። ንጉሥ በከተማው እንዲኖር ጌታ ማኅፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ኑሮ ተወልዷልና አቀፍክዮ ለዘይነብር ሲል ነው። በኪሩቤል በሱራፌል አድሮ ሰፍሮ የሚኖር ጌታን በክንድሽ ታቅፈሸዋልና አንድም በመሃል እጅሽ ይዘሸዋልና አለ። በሴቶች ልማድ ሴቶች ሕፃናቱና ላይ ይወርዳቸዋል ብለው በመሃል እጃቸው እንዲይዟቸው ወዘይሴሲ ለኩሉ ዘሥጋ በብዛይቱ አሐዘ ወዘይሴሲ ሀሊበ በብዛይሩቱ ጠበወ ሀሊበ በብዛይሩቱ ወዘይሴሲ ለኩሉ ዘሥጋ በብዛይሩቱ ብሎ ይገጥሟል። ወዘይሴሲ ሀሊበ በብዛይሩቱ በቸርነቱ ብዛት በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ አንድም በቸርነቱ ብዛት ስጋውን ደሙን ሰጥቶ የሚመግብ ጌታ ጡትሽን ይዘሽ አጥብተሽዋልና አንድ ወዘይሴሲ ለኩሉ ዘሥጋ የተመቸ ዘውቱ አምላክነ መድኃኒተ ኩሉ ጠቦ ብሎ ነበረና ሩቅ ብእሲነዋ እንዳይልበት በስልት ሄዶ ጠቦ ያልሁትም የባህሪ አምላክ ነው። ለዘላለሙ ይጠብቀናል። እንሰግድለትና እናመሰግነው ዘንድ ሰጊድ ከሶስት ወገን ነው። መጀመሪያ ከዚህ ነስተ የፈጠረኸኝ አምላክ ብሎ መስገድ ይገባል። ሁለተኛም በኃጢአት ብሰነካከል በንስሐ ታድሰኛለህ ብሎ መስገድ ይገባል። ሶስተኛ በመቃብር ብፈርስ ብበሰብስ በትንሣኤ ዘጉባኤ ታስነሳኛለህ ብሎ መስገድ ይገባልና በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ስለፈጠረን ሰጊድ ከሚገባው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ድንግል ማርያም የሽቱ ሙዳይ ናት አለ። በዛሽ በሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጦ ያኖራሉ። ከቤተ ሌዊ የተወለደ ለክህነት የተገባ ቀኝ አካሉን ተቀብቶ ክህነትን ከቤተ ይሁዳ የተወለደ ለመንግስት የተገባ ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርግ ነበረ። ጌታም እንደ 4ቱ ሽቱ 4ቱን ባህርያተ ሥጋ እንደ 5ኛ ዘይት 5ኛ ባህርየ ነፍስን ገንዘብ አድርጎ ክህነትን መንግስትን ገንዘብ አድርጎ ለሌላው የሚያድል ሆኗልና ነቅ ፈልፈል እመቤታችን ማህይወት ጌታ አንድም ነቅ እመቤታችን ፈልፈል ጌታ ማህይወት ልጅነት ሀደጉኒ ሊተነቃ ማህይወት ወከረ ውሎ ማዘቅተ ዘይትረከም ማዩ እንዲል
የማኅፀኗ ፍሬ ወልደ እግዚአብሔር የዓለሙ ድህነት ሆነ። ከእኛም መርገመ ሥጋ መርገመ ነፍስን አጠፋልን። በመስቀሉ ኅሩይ ማእከለ እግዚአብሔር ወሰብ እንዲል አምላክ ወሰብ ሆኖ አስታረቀን። ከጌታ ብንጣላ መላእክት በአንድ ተደርበው ተጣልተው ጠቡ በመካከላችን እንደ ግድግዳ ጸንተው ይኖር ነበረ። ጌታችን ተሰቅሎ አጥፍቶልናልና አጥፍቶ ገብረ ሰላም በደመ መስቀሉ ለዘበ ምድር ወለዘበ ሰማያት እንዲል የቀደመ ሰው አዳምን በልዩ ትንሣኤው ዳግመኛ ወደ ገነት መለሰው። ስለምን በትንሣኤሁ አለ ነፍሳት የወጡት ዓርብ በሰርክ አይደለም ቢሉ መገለጫውን ሲያይ ያውም ቢሆን ትንሣኤውን ልዩ ስለምን አለው ቢሉ ከነ አልዓዛር ትንሣኤ ሲለይ እና አልዓዛር ቢነሱ አስነሺ እሱን ሽተው ነው። እሱ ግን ወተንሣኤኩ በስልጣነ ባሕቲቴ እንዲል በገዛ ስልጣኑ ነውና። ምን ነው አቡሁ አንሶ መንፈስ ቅዱስ አንሶ የሌለም ቢሉ አንድ ነው፣ ሪናቸውን መናገር ነው። አንድም የነ አልዓዛር ትንሣኤ ሞትን ያስከትላል፣ የእሱ ግን አያስከትልምና። አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ የእሱ ግን ዘጉባኤን አይጠብቅምና። በልዩ ትንሣኤው የቀደመ ሰው አዳምን ዳግመኛ ወደ ገነት ከመለሰው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮን ለቦን በልቡናችን ሳይብን ያሳድሪብን። ድንግል ንጽሕት የሆነች እመቤታችን የታመነች አምላክ እናት ናት አለ ንስጥሮስ የሚባል መናፍቅ። እሰወኬ ትሰመይ ቅድስት ድንግል ወላዲተ አምላክ ዋማነ ትሰመይ ወላዲተ ሰብ ብሎ ነበረና ወላዲተ አምላክ ማእምንት አለበት። ማእምንት ሰዓሊተ ምሕረት ብለህ አውጣ፣ ለሰው ልጆችም የታመነች የምሕረት አማላጅ ናት አለ። ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው አማልደኝ ያሉት እንደሆነ አንተ እንዲህ ብትለው እንዲህ የለም ብሎ ነገር አጽንቶ ይመለሳል። የእሷ ግን የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና ወደ ጌታችን ወደ ኢየሱስ ክርስቶስ ለምኝልን። ኃጢአታችንን ይቅር ብሎ ይሰርይልን ዘንድ ኃጢአታችንን ይቅር ብሎ ከሚሰርይልን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድሪብን። መጻሕፍት ኃላፊያትን መጻያትን ኃላፊያትን አድርጎ መናገር ልማድ ነውና ትጸርሃለ እንጂ ጸራት ሲል ነው። ድንግል ማርያም በቤተ መቅደስ ጩኻ አሰምታ ተናገረች። አሁን በሷ ጩሆ መናገር ኑሮባት አይደለም። ጩሆ የተናገሩት ከሩቅ እንዲሰማ የእሷም ዜና ጽንሷ ጽንፍ እስከ ጽንፍ ተሰምቷል። እስከ ዕለተ ምጽአት ሲነገር ይኖራልና እንዘ ትብል ሲል ነው እንዲህ ብላ የእድ ክብርት እማሄ ይገባሻል ብሎ መልአኩ ቅዱስ ገብርኤል ከነገረኝ በቀር ምንም የማውቀው እንደሌለ እግዚአብሔር ያውቃል ብላ አሰምታ ተናገረች። እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቷ እናት አባቷ ወስደው ለካህናቱ ተቀበሉን አሏቸው። ዘካርያስ ቢያያት እንደ ፀሐይ የምታበራ ከቶ በኔ ዘመን የማይመጣ የለም፣ እችን ደግሞ ምን መግቢያ ያኖራታለሁ ብሎ ሲያወጣ ሲያወርድ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ለሱ የመጣ ሀብት መስሎት ሊቀበል ቢነሳ ወደ ላይ ሰቀቀበት። ህዝቡን በየማዕረጋቸው ቢነሱ ወደ ላይ ሰቀቀባቸው። ዘካርያስም ጥበብ እግዚአብሔር አይመረምርምና ምናልባት ለዚች ብላቴና የመጣ ሀብት ይሆናል፣ እስቲ ልፍ አድርጋቸው አኖሯት አለ። ልፍ አድርገው ቢያኖሯት መልአኩ መጥቶ አንዱን ክንፉን አንጽፎ አንዱን ክንፉን አጎናጽፎ በቆመ ብእሲ ምድሩን አስለቅቆ ህብስቱን መግቦ ጽዋውን አጠጥቶ ወደ ሰማይ አድርጓል። ዘካርያስም የምግቧ ነገር ከተያዘ ቦታዋ ቤተ መቅደስ ይሁን ብለው ቤተ መቅደስ አስገብተዋታል። ቤተ መቅደስ 12 ዓመት እናት አባቷ ቤት 3 ዓመት 15 ዓመት ሲመላ አይሁድ ለምቀኝነት ያርፉምና ይች ብላቴና መጠና አንስት አደረሰች፣ ቤተ መቅደሳችንን ታሳድፍብናለች፣ ጠይቀ እንደምትወድ አድርግላት ብለው ለዘካርያስ ነገሩት። ዘካርያስም ገብቶ ኦ ለተ እስራኤል እፎኑ ትፈቅዲ ትንበሪ፣ እንዲህ ይሉሻል እንደምን ሆነሽ ልትኖሪ ተወጃለሽ ብሎ ጠየቃት። እሷም ከእግዚአብሔር በቀር ሌላ ማውቀዋለኝ፣ ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ የተወለዱ ሚስቶቻቸው የሞቱባቸውን በትራቸው
ስማቸውን ሰብስበ አስቆጥረህ እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብተህ ስትጸልይበት አድረ በቀዳማይ ሰዓተ መዓልት አውጣው፣ ምልክት የተገኘባት ይጠብቃት አለው። እሱም ከቤተ ይሁዳ ሚስቶቻቸው የሞቱባቸውን ሴት ወንዶች በትራቸውን አሰብስቦ ቢያስቆጥር 1985 ተገኘ። ለ2015 የጎደለው ነው። ያን ጊዜ ሞተ አንስት ታዞ ነበረና ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው ከዮሴፍ በትር ላይ ዮሴፍ ቀባ ለማርያም የሚል ተቀርጾ ተገኝቷል። ዕጣን ቢወጣጡ ለእርሱ ደርሰዋለች፣ ርግብም መታርፋበታለች። ይህን እንደ 3 ምስክር አድርገው ደርሳለች ውሰድ አሉት። እሱም ወስዶ ከቤቱ አኖራት። ዘመኑ ዘመነ አጸባ ነበረና ንግድ ደርሶ 3 ወር ቆይቶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ተጨዋውተው ሲሸኘው ይች ብላቴና ጸንሳለሽ ካንተን ነው ከሌላ አለው። በምን አውቆ ቢሉ በፍልስፍና የእመቤታችን ጽንስ በፍልስፍና አይታወቅም ብሎ የጽንስ ምልክት አይቶባት እኔስ እንኳን ነቢብ ገቢር ሀሌውም አላውቅባትም አለው። እንኪያስ ጸንሳለሽ ገብተህ ጠይቃት አለው። ገብቶ ለተ እስራኤል መኑ ቀረጽ አክናፈ ድንግልናኪ ማህበመኑ ጸነስኪ እያለ የወድቅ ይነሳ ጀመረ። እሷም ለእድ ክብርት መልአኩ ማሄ ይገባሻል ብሎ አክብሮ ከነገረኝ በቀር ምንም ምን የማውቀው እንደሌለ እግዚአብሔር ያውቃል ብላ አሰምታ ተናገረች። አንድም መንፈስ ቅዱስ አለችው። ነገሩ ቢረቅበት ከደጁ ወድቆ የሚኖር ደረቅ ግንድ ነበረ። ከልምላሜ ከጽጌ ከፍሬ አድርሳ አሳይተዋለች። በዚያውም ላይ አይዋፍ እንዲራቡ አዝርዕት አትክልት እንዲያብቡ የሚያደርገው ማን ይመስልሃል አለችው። ነገሩን ይረዳዋል። ከዚህ በኋላ ለገቢረ በዓል የሚወጡበት ጊዜ ደረሰ። ወድቀ ዮሴፍ ውስጥ ተጽዕኖ መዋግደ ህሊና ይላል። ይዣትን በወጣ እስራኤል ቁጧን ናቸው፣ እቺ ብላቴና በከንቱ ጸንሳለች ብለው በደንጊያ ቀጥቅጠው በእሳት አቃጥለው ይገሉብኛል። ትቻትን በወጣ ያረገዘች ታስታውቅ ከደረት ትታጠቅ እንዲሉ ያደረገውን እንጂ አውቆ ጥሏት መጣ ብለው እኔን ይጣሉኛል እያለ ሲያወጣ ሲያወርድ መልአኩ ቅዱስ ገብርኤል ተገልጦ ዮሴፍ ወልደ ዳዊት ይትፍራ ነሲዮታ ለማርያም ፍርትከ አይዞ አትፍራ ይዛሃት ውጣ አለው። ይዟት ቢወጣ የፈራው አልቀረም። ይች ብላቴና ጸንሳለች፣ ማየ ዘለፋን ትጠጣ አሉ። ማየ ዘለፋን ቢያጠጧት ወአጽረ ለገጻ ምስቢተም ብርሃነ ፀሐይ ዞራህን የሳን ይላል። ከሚያዝያ ጀንበር 7 እጅ አብረታ ታይታለች። አይሁድም ይችን ብላቴና በከንቱ አምተናታል ብለው ስለተናገሩ የነሱን ለሷ ሰጥቶ ጸራት አለ። አንድም ዕለት ዕለት ካህናት በቤተ መቅደስ ድንግል አኮ ለዮሴፍ ዘተፍርኪ ለተቃረቦ አላ ከመይቀብኪ ንጹሕ አስመ ከማሁ ኮነ እያሉ ያመሰግኗታልና የማይቻለውን ቻልሽ፣ የማይወሰነውንም ወሰንሽ፣ ምንም ምን የሚወስነው የሌለውንም ወሰንሽ። ምልዕተ ክብር እመቤታችን ሆይ በክብረ ወሊድ ላይ ክብረ ድንግልና ታክሎልሽ የምትከብሪው አከባበር ፍጹም ነው። የአብ አካላዊ ቃልን ማደሪያውን ተብለሻልና ምዕመናንን ሰብስባ ያዘቻቸው። ጴጥሮስ በናይሰ ኢዮጵያ እያት ሰፊ መጋረጃ አንቺ ነሽ። ለሥላሴም መስገድን የምታስተምርላቸው አለ። ይህ ጴጥሮስ በሀገረ ኢዮጵያ ሲያስተምር ረሃብ ጠባያዊ ተሰማው። ከሰገነት ላይ ወጥቶ ሲጸልይ ወንዘ ያስተዳሉ ሎቱ እንዲል ምግቡን እስኪያዘጋጁለት ድረስ ሲጸልይ አንክሮ ተደሞ መጥቶበት ቢተኛ ሰፊ መጋረጃ በአራቱ ገጽ ተይዛ ሰወርድ ላይዋ ላይ ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ ተስለውበት መልአኩ ከአራዊቱ ወሪያውን በእጁ እያመለከተ ተንስ ጴጥሮስ ዘንተ ህርድ ወብላ ሲለው እሱም ሐሰሊተ እግዚኦ ይባርኩስ ግሙራ ውስተ አፉ ወይ በላይ ኩዘ ይኮነ ንጹሐ ሲል መልአኩም አንተ የታስተራኩስ ዘእግዚአብሔር አስተናጽሐ ብሎ 3 ጊዜ መላልሶ ተናግሮ ተጠቅላ ስታደርግ አይተዋል። ምሳሌ ሰፊ መጋረጃ የወንጌል በአራቱ ማዕዘን መያዟ ወንጌል 4 ክፍል ሆና ለመጻፏ አንድም በአራቱ ማዕዘን ለመነገሯ ስዕለ አዕዋፍ የነቢያት የካህናት ምሳሌ፣ ስዕለ እንስሳ የምእመናን እስራኤል፣ ስዕለ አራዊት የምእመናን አሕዛብ ሪያውን በእጁ እየጠቀሰ ተንስ ጴጥሮስ ዘንተ ህርድ ወብላ ማለቱ ለጊዜው ተርቧልና በዚያው ግስ ነው። ፍጻሜው ግን ቆርኔሌዎስን አጥምቀው የሚለው ነውና አሕዛብን አትጸየፋቸው አስተምራቸው ሲል ነው። 3 መሆኑ የሶስትነት ቃሉ አለመለወጡ የአንድነት በአንድ ተጠቅላ ስታደርግ ማየቱ እሊህ ሁሉ በወንጌል አምነው ገነት መንግሥተ ሰማያት የመግባታቸው ምሳሌ አንድም
ሰፊ መጋረጃ የእመቤታችን በአራቱ ገጽ መያዟ ካመነ በአራቱ ማዕዘን ሰዓሊ ለነ ቅድስት ሳይላት የሚውል የለምና ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ እንዳለፈው ተጠቅላ በአንድ ስታደርግ ማየቱ እሊህ ሁሉ በእመቤታችን አማላጅነት አምነው ገነት መንግስተ ሰማያት የመግባታቸው ምሳሌ አንድም ለሥላሴ አንድነትን ሶስትነትን የምታስተምርላቸው የቤተ መቅደስ መጋረጃ አንቺ ነሽ አለ። የቀደሙ ሰዎች ደጃፋቸው አንድ መጋረጃቸው አንድ ነው፣ አንድ ገጽ ነን ባዮች ሲሉ እኛ ግን ደጃፋችን ሶስት መጋረጃችን አንድ ነው። ምንም በስም በግብር በአካል ሶስት ብንል በባህሪ በህልውና በፈቃድ በስራ አንድ አምላክ እንላለን ብለን አንድነትን ሶስትነትን የምታስተምርላቸው አለ። ቀድሞ ጌታ ከመቤታችን ከመወለዱ አስቀድሞ አንድነት ሶስትነትን ብዛም አይታወቅም ነበር። አንድነት ሶስትነት መታወቁ ጌታ ከመቤታችን ከተወለደ ወዲህ ነውና ወአልቦ ዘአእመሮሙ ለስሉስ ቅዱስ መኑሂም ድኅረ ተሰግኦ ወልድ ዋሕድም ቅድስት ድንግል እንዲል ሙሴ ያየውን አምደ እሳት የቻልሽ አንቺ ነሽ። ደግ መጽሐፍ ከሆነ ሳይተረጉም አይሄድምና አምደ እሳት ያለውን ተረጎመው። ይኸውም አምደ እሳት ያሉት ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ ያደረው ወልደ እግዚአብሔር ነው። ሰማይና ምድር ለፈጠረ ጌታ ማደሪያውን ተባልሽ። ኮንኪ ታቦቶን ብዬ ብናገር ታቦት ለንጉሥ እንዳለው ያለ አይደለም። 9 ወር ከ5 ቀን በማኅፀንሽ ቻልሽው። ሰማይና ምድር ለማይወስኑት አምላክ የታመንሽ እናቱን አንቺ ነሽ። ከምድር እስከ ሰማይ መውጫ መሰላልን ተባልሽ። መሰላል የላይ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። የላዩ ወደ ታች እንዲወርድባት ሥላሴ ወኛ ለማደራቸው የታች ወደ ላይ እንዲወጣባት እኛ ከሥላሴ ለምንወለደው ልደት ምክንያት እሷ ናትና። ብርሃን ልጅሽ ከፀሐይ ብርሃን ይበልጣል ያስብሩ ኮከብ ብሎ ያመጣዋል ብሎ ብርሃን ክብረሽ ከፀሐይ ብርሃን ይበልጣል አለ። ፀሐይ ጨረቃ ከማይደርሱበት ደርሳ ትመሰገናለችና። ቅዱሳን ሐዋርያት በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ። አንድም ጽኑዓን ሲል ነው። ወርኢኩ ረሺያን እንዘ ወረዱ ውስተ መቃብር ቅዱስ እንዲል ጽኑዓን ሰብአ ሰገል በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ። ይኸውም ኮከብ በቁሙ አይፈርድምና ኮከብም ያልኩት በጻር በጋር በጭንቅ ተወልድ ዘንድ በሔዋን በሕማም ለዲ ወሊደኪ ይኩን ምግባኪ በምትኪ ብሎ የፈረደባት ኢየሱስ ክርስቶስ ነው። አንቲሰ ብሎ ማንሻ አንድም ሔዋን በሕማም ለዲ የሚል ቃልን ሰማች። አንቺ ግን እመቤታችን ሆይ ተፈሥሒ ኦም ሊተጸጋ የሚል ቃልን ሰማሽ። ወለድኪ ለነ ብሎ ማንሻ አንድም ሔዋን በሕማም ለዲ የሚል ቃልን ሰምታ ምክንያተ ሞት ቃየልን አስገኘች። አንቺ ግን እመቤታችን ተፈሥሒ ፍሥሕት ኦም ሊተጸጋ የሚል ቃልን ሰምተሽ የፍጥረት ሁሉ ገዢ የሚሆን ንጉሠ ሰማያት ወምድር ኢየሱስ ክርስቶስን ወለድሽ። ሰው ሆኖ ያዳነን ቸር ሰው ወዳጅ ነውና መልአኩ ቅዱስ ገብርኤል እንዳመሰገነሽ እንደ ቅዱስ ገብርኤል እንዲህ እናመሰግንሻለን። መልአኩ ቅዱስ ገብርኤል ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነሽ ተፈሥሒ ኦም ሊተጸጋ እግዚአብሔር ምስሌኪ እያልን እናመሰግንሻለን። ወቡሩክ ፍሬ ከርስኪስ የኤልሳቤጥ ቃል ነው ብሎ መልአኩ ቅዱስ ገብርኤል ተፈሥሒ ኦም ሊተጸጋ እግዚአብሔር ምስሌኪ ብሎ እንዳመሰገነሽ ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ እያልን እናመሰግንሻለን። ብሩክ ኮከብ ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቦናችን ሳይብን አሳጥሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ
ነው ያሉ እንደሆነ አይምረውን ለቦን በልቦናችን ሳይብን አሳድሪብን ማለት ነው። አልፈዋ ነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስዕለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። አንቀጽ ማውረድ ልማድ ነው። አገባ ለኤልዛቤል ውስተ ምስካባ ዘቀዳሚ ወለእለኒ ይዜሙ ምስሊሃ ውስተ አብይ ስቃይ ባለው አገቦሙ ተየመሐክሙ ቤተ ክርስቲያን ሪት እንተ ውስተ ባቢሎን ዘግብጽ ብሎ ማርቆስ ወልዴ ባለው የመሐክሙ እንዳለበት ይስ እንደምን ነው ቢሉ ኤጲስቆጶሱ የሞተ እንደሆነ ከሀገር ግብረ ገብ ማን አለ ብለው ተወጻጭተው 3ም 5ም 7ም ስማቸውን በወረቀት ጽፈው ሱባኤ ይገባሉ። ለሞተው ኦ እግዚኦ አይርፍ ነፍሰ አቡነ ገሌ ብለው ይጸልያሉ። ለሚመጣው አንብር ዲዮንበሩ ሄረኖላዌ ከመይም ስጠነ ተኩላላ ባጊ ከመይንኩን ከማባግ ዘአልቦ ኖላዊ ያሉ ይጸልያሉ። ጸሎታቸውን ሲፈጽሙ አበም የሚል አንደበቱን ያልፈታ ብላቴና አምጥተው ወረቀቱን ከፊቱ አኑረው ይህን አንድ እያነሳ ስጠን ይሉታል። ያንዱን አንድ እያነሳ የሰጠ እንደሆነ ከቀኖናው ይጨምሩበታል። አንዱን መላልሶ 3 ጊዜ የሰጣቸው እንደሆነ ያራውስ አኪዮስ ብለው ይሾሙታል። ይደሎ ማለት ነው። እሊህ ሁለቱ ሊቃነ ጳጳሳት ከእግዚአብሔር ዘንድ ሊያማልዱን አማላጅነትን ተቀብለናቸዋልና አንድም አስተብቋን ይላል። ግብር ገብተን ቀኖና ይዘን ከእግዚአብሔር ሊያማልዱን አማላጅነትን ተቀብለናቸዋልና እንወዳቸዋለን፣ እናመሰግናቸዋለን፣ እናከብራቸዋለን፣ እናገናቸዋለን። ምን ነው ሊቀ ጳጳሱ አንድ አይደለም ስለምን ሊቃነ ብሎ አበዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማድ ነውና በተአምኖ አመነገር ወለነው እንዲል የነገረው አንዱ ሱሪያል ሲሆን ብጽት አንቲ እንተ ታምን ከመይከውን ቃል ዘነገሩ ኪማ በእግዚአብሔር እንዲል የነገራት አንድ ቅዱስ ገብርኤል ሲሆን አንድም የሀገራቸው ሊቀ ጳጳስ ከኛ አስጠግቶ ሊቃነ ብሎ አበዛ። ስምዖንም በሌዊ አስጠግቶ ካህናት እንዳለ ካህናት ሰህሉፋነ ፍኖት ከበቱ ፍናው እግዚኦሙ አመቀተለዋ ለሰቂማ አስማመጻ ገብሩ በቤተ እስራኤል እንዲል አንድም ከሹመቱ አድርሶ የሚሰደው ስለሆነ ልብሱን አልብሶ በወንበሩ አስቀምጦ መስቀሉን አስይዞ መነሳንሱን አስይዞ ስለሚሰደው አንድም ስም ሰጥተው ግብር ነስተውናል። ሀገር ያላት ግብጽ ናት። አባይ ያላት እስክንድሪያ ናት። እስክንድር የሚባል ንጉስ ስለሰራት በሳምር ሰማሪያ፣ በፊልጶስ ፊልጵስዩስ፣ በቆስጠንጢኖስ ቁስጥንጥንያ፣ በቄሳር ቂሳሪያ እንደተባሉ ይህ እስክንድር ኢየሩሳሌም ደርሶ ሲመለስ ያቁምበለዝን ለመጠጋት ኃይል ጽን የሆኑ ነበርና ግብጽ ደረሰ። ይቺ እስክንድሪያ ደረሰ። ይቺ እስክንድሪያ ማይቅጽራ ማያጹራ ይላታል። በውሃ የተከበበች ናት። ነገስታቱን መሳፍንቱን መኳንንቱን ሰብስቦ ስሜ የሚያስጠራ ልጅ የለኝም ምን ሰርቼ ስሜን ላስጠራ አለ። ይህን ውሃውን በመዘውር እየከፈልክ በኖራ በብረት እየጠረክ በኖራ እየለበጥክ መረባ ስራ አሉት። እሱም እንዳሉት ውሃውን በመዘውር ከፍሎ መረባ ሰራ። በኖራ እየለበጠ በብረት እየጠረቀ ሰርቶታል። ሲጨርስም በከተማ ግብር መውጫ መሽረብ አድርጎለታል። በሚሞትበት ጊዜ እንዳይነዋወጽ አጽሜ ኤርምያስን ቀብሮበት ቴዳ ሚል የተጻፈበት 3 ድስት ሙሉ ወርቅ ቀብሮበት ሙቷል። ብዙ ኋላ ዘመነ አላውያን ምዕመናን አልፎ ዘመነ አላውያን ሆነ። ብዙ ዘመን ምኩራበ ጣዖቱና ቆይታለች። በኋላ ዘመነ ምዕመናን አላውያን አልፎ ዘመነ ክርስቲያን ሆነ። አትናቴዎስ የሚባል ሊቀ ጳጳስ በእስክንድሪያ ተሹሞ ነበረ። ከመረከብኩ ሞገሰ በህበ አምላኬ ይሃድጎ ለዝንቱ አድራማሌቅ ዘውቱ ምኩራበ ሰገል ወርቅ እዚህ ተቀብረው ነዳያን እየተራቡ እየተጸሙ እያለ ሲያዝን ተምኔቱ ሳይፈጸምለት ሞተ። ከሱ ቀጥሎ ቴዎፍሎስ የሚባል ተሾመ። ወርቅ ተቀብረው ነዳያን እየተራቡ እያለ ሲያዝን ሲኖር ነበረ። በዘመኑም ኤላርታ የምትባል የሮም ንግስት ብዙ ሰራዊት አስከትላ እስክንድሪያ መጣ። አዝኖ አየችው። ምን ሆነ አዝነሃል አለ። ለምን ስለምን መጣሽ ቢሉ ምናኔስ ብዙ ሰራዊት አስከትሎ አይመችም ብሎ አድባራተ ግብጽን እጅ ለመንሳት ደብረ ምጥማቅ፣ ደብረ ቁስቋም፣ ገዳማ አስቄጥስም ብሎ አንዲቱ እስክንድሪያ ናትና ካበውን ለመባረክ ካበውም አንዱ እሱ ነውና አዝኖ አየችው። ምን ሆነ አዝነሃል አለችው። ወርቅ ተቀብረው ነዳያን እየተራቡ እየተጠሙ አላት። አታስኩተውም አላት። ባይቻለኝ አለችው። አንተ በጸሎት እየረዳኸኝ እኔ ያስኩትልሃለሁ ብላ ቴዳ ሚል የተጻፈበት 3 ድስት ሙሉ ወርቅ አስወጥታለታለች። ተርጉምልኝ ትለዋለች። አንዱ ቴዳ ማለት ታዎስ ማለት
ማለት ነው። ይሄ ጌታ ስሙ ነው። ለነዳያን ይገባል ብሎ ለነዳያን መጽውቶታል። አንዱ ቴዳ ቴዎዶሲዮስ ማለት ነው። ይህ ለንጉስ ይገባል ብሎ በዘመኑ የነበረው ዘያቢ ቴዎዶሲዮስ ነውና ልኮለታል። ንጉሱም ደግ ነበረና ወርቅ ብር እኔ ባልሰጣችሁ እናንተ ትሰጡኝ ብሎ ለበረከት ያህል ከፍሎ ጥቂትም አስቀርቶ ሙሉውን ቢሉ ልኮላቸዋል። አንዱ ቴዳ ቴዎፍሎስ ማለት ነው። ይህ ለኔ ይገባል ብሎ ከፍሎ ለመፍቅደ ደብር ከፍሎ ለአብያተ ክርስቲያናት ለጋ አድርጎታል። ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ሩፋኤል፣ ታቦተ መልከጼዴቅ፣ ታቦተ ኤልሳን፣ ታቦተ መርቆሬዎስን አስገብቷል። ወርቅ ስለተገኘባት ብሎ አባይላትም ብሎ ወትከውን ሀቲ ሀገር ምሸዋለ እግዚአብሔር ካላት ደብረ ምጥማቅ፣ ደብረ ቁስቋም፣ ገዳማ አስቄጥስም ቢሉ አንዲቱ እስክንድርያ ናትና አንድም በሁሉ ሃይማኖት ሲጠፋ እስከ ዕለተ ምጽአት ወልድ ዋሕድ ስትል የምትኖር ሩኪ ማህበ እግዚአብሔር ያላት እመቤታችንን አማላጅ በማድረግ በሷ አማላጅነት በውስጥ የተመሰገነች እመቤታችንን አማላጅ በማድረግ በሷ አማላጅነት መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስን እያማለደች የምታሰጥ እመቤታችንን አማላጅ በማድረግ በሷ አማላጅነት በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት የሆነች እመቤታችንን አማላጅ በማድረግ በሷ አማላጅነት ቅጽሉን አስቀድሞታል። አምላክን የወለደች እመቤታችንን አማላጅ በማድረግ በሷ አማላጅነት ንዑዳን ክቡራን ረቂቃን የሚሆኑ መላእክት ከርቀታቸው የተነሳ ለተልእኮ ሲፋጠኑ አንዱ በአንዱ ውስጥ ይተላለፉ አይከላከሉምና ወያሐውር መልአክ በመልአክ ሰጢቆ ነፋስ እንዲል የስልጣናቸው የቦታቸው ኃያላን መላእክት ጥንቱን በተፈጥሮ ኃያላን ናቸው። አሁንም ለተልእኮ ሲወጡ ሲወርዱ እየቀደመ ኃይል ይጨመርላቸዋልና ወነሻ አሐዱ መልአክ ኃያል ወጽኑ እብነ አብየ ከመንተ ማኅረጽ ወገር ነሱ ወመኑስ መቀርበት እያለም ያስተምር ጽሕዋ ፍኖቶ ለእግዚአብሔር እያለም ያስተምር ዮሐንስ መጥምቅን አማላጅ በማድረግ በእሱ አማላጅነት ዮሐንስ ማለት ፍስሐ ሐሴት ርኅራኄ ወሳይል ማለት ነው። እስመ ብዙኃን ይትፌሱ በልደቱ እንዴል ንዑዳን ክቡራን ላይካን አገልጋዮች የሚሆኑ አገልግሎታቸው እንጨት በመስበር ውሃ በመቅዳት አይደ ይብለክሙን አግብርት ያለ ይረክቲ አንትሙ ያላቸው ላይካን አለ እንጨት በመስበር ውሃ በመቅዳት አይደለም፣ ወንጌልን በመማር በማስተማር ለሁሉ በማዳረስ ነው እንጂ ለሊከ ተአምር መጠነ ተልእከኒ ሰናየ በኤፌሶን እንዲል ማቴዎስን አማላጅ በማድረግ በእሱ አማላጅነት ማቴዎስ ማለት ህሩይ መጸባሃን ማለት ነው። ስሙን ከነግብሩ አመጣው። ማርቆስን አማላጅ በማድረግ በእሱ አማላጅነት ማርቆስ ማለት አንበሳ ማለት ነው። ይሄ አንበሳ ኑሮ ከከተማ በአፋ ነው። ከዚያ ሆኖ ጣህሩን ባሰማ ጊዜ አራዊት ይደነግጣሉ፣ እንስሳት ይገሰጻሉ። ማርቆስም ከትምህርት ምድረ በዳ በሆነች በግብፅ ቀዳሚው ለወንጌለ እግዚእነ ኢየሱስ ክርስቶስ ብሎ ባስተማረ ጊዜ አጋንንት መናፍቃን ደንግጠዋል፣ ምእመናን ተገስጸዋልና ከትምህርት ምድረ በዳ መሆኗን ከዚህ ይናገረዋል። ቀድሞ ሙሴ አሮን ኋላም ኤርምያስ ቢያስተምሯት ግብፅ አልተጠቀመችም። ግብፅ መጠቀሟ በማርቆስ ጊዜ ነውና አንድም አንበሳ ለላም ጌታው ነው ይሰብረዋል። እሱም ከግብፅ አምልኮተ ላህምን አጥፍቷልና አንድም ንብ ማለት ነው። ይህ ንብ የማይቀስመው ዕፅ የለም። እሱም አስቀድሞ ከጌታ ኋላ ከሐዋርያት ተምሯልና አንድም ማሪ ማርቆስ ይላል። ተደራራቢ ቀለም ነው። መልእክተ ሲኖዲቆን ባለ ጊዜ መልእክት ትርፍ እንደሆነ ካህልውክ ማለት ነው። አምፁ ማሬ ዘዲዮስ እንዲል ሉቃስን አማላጅ በማድረግ በእሱ አማላጅነት ሉቃስ ማለት መበስር ማለት ነው። ብስራተ መላክን ይጽፋልና አንድም ተንሳይ ማለት ነው። ለስብከተ ወንጌል ይፋጠናልና አንድም አቃቤ ሥራይ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ኋላ አቃቤ ሥራይ ዘነፍስ ሆኗልና ዮሐንስን አማላጅ በማድረግ በእሱ አማላጅነት ዮሐንስ ማለት ፍስሐ ሐሴት ርኅራኄ ወሳይል ማለት ነው። እስመ አማላጅ በማድረግ በእነሱ አማላጅነት
እይብለክሙ አግብርቴ አላ ይርክቴ አንትሙ ያላቸው ሐዋርያትን አማላጅ በማድረግ በእነሱ አማላጅነት አግብርቴ ያለውን ይተረትራል። ጴጥሮስን አማላጅ በማድረግ በሱ አማላጅነት ጴጥሮስ ማለት ሻፎ ደንጊያ ማለት ነው። ይህ ሻፎ ደንጊያ አጥንት ከጅማት ይለያል። እሱም ሕገ መናፍቃንን ከሕገ ምዕመናን ይለያልና አንድም አለት ደንጊያ ማለት ነው። የአለት ደንጊያ የመዓልት ሐሩር የሌሊት ቁር አይለውጠውም፣ እሱም በመከራ አይለወጥምና። አንድም ከዋው ደንጊያ ማለት ነው። አይ አንድ ቃዳ እየፈጋ ይሄዳል፣ እሱም በ11 አህጉረ ስብከት ገብቶ ያስተምራልና። አንድም መርግ ደንጊያ ማለት ነው። የመርግ ደንጊያ ከወደ ላይ ሲመጣ ያስፈራል፣ እሱም ሞተ በስጋ ወሐየወ በመንፈስ እያለ ሲያስተምር ያስፈራልና። ያዕቆብን አማላጅ በማድረግ በሱ አማላጅነት ያዕቆብ ማለት አሃዚ አይቃጺ ማለት ነው። የቀደመ ያዕቆብ ብኩርና ኤሳውን ያሰነካክላል፣ እሱም ሕገ መናፍቃንን ያሰነካክላልና። አንድም የቀደመ ያዕቆብ ሰኮና ወንጌልን ይዞ ሲያስተምር ሄሮድስ አንገቱን በሰይፍ አስቆርጦታልና። ዮሐንስን አማላጅ በማድረግ በሱ አማላጅነት ምን ዮሐንስን ከዚህ አስነስቶት አይደል ስለምን አነሳው ቢሉ ያ በወንጌላዊነቱ ይህ በሐዋርያነቱ። እንድርያስን አማላጅ በማድረግ በሱ አማላጅነት እንድርያስ ማለት በኩር ሐዋርያት ማለት ነው። ከሐዋርያት ቀድሞ አድሮለታልና። አንድም ተባለ መስቀል ማለት ነው። ሀገረ በላ የተሰብን ገብቶ አስተምሯልና። ፊልጶስን አማላጅ በማድረግ በሱ አማላጅነት ፊልጶስ ማለት አሃዜ ኩናት ረያጽ አፍራስ ማለት ነው። አንድም ፊልሻዳፎስ ይለዋል በአረቡ መፍቀሪ አምላክ ሲል። በርተሎሜዎስን አማላጅ በማድረግ በሱ አማላጅነት በር በዕብራይስጥ ልጅ ተሎሜዎስ ሰቃይ አትክልት ማለት ነው። ወልደ ሰቃይ አትክልት ሲለው ነው። ኩን ወልደ ኃይል ወልደ የማንን እንዲህ ያጠጭ ልጅ ማለት አይደለም፣ ያጠጭነት ግብር ያለው ሲል ነው። አንድም ዕለቱን ወይን ተክሎ ለመስዋዕት አድርሷልና። ቶማስን አማላጅ በማድረግ በሱ አማላጅነት ቶማስ ማለት ፀሐይ ማለት ነው። ክሌቱ ስሙ ለፀሐይ አሃዱ ኦሪያሬስ ወካሉ ቶማስስ እንዲል። ማቴዎስን አማላጅ በማድረግ በሱ አማላጅነት ምን ነው ሲያንስቶት አይደለም ስለምን ደገመው ቢሉ ያ በወንጌላዊነቱ ይህ በሐዋርያነቱ። ወልደ እልፍዮስ ለማለት ደግሞታል። ታዲዮስን አማላጅ በማድረግ በሱ አማላጅነት ታዲዮስ ማለት ዘሮ ማይረር ማለት ነው። መጻሕፍተ ብሉያትን እንደ ዘር መጻሕፍተ ሐዲሳትን እንደ መከራ አድርጎ አስተምሯልና። አንድም ዕለቱን ስንዴ ተክሎ ለመስዋዕት አድርሷልና። አንድም ወልብዲዮስ ዘተሰሜ ታዲዮስ ይላል። ልብዲዮስ የተባለ ታዲዮስ ነው። ልብዲዮስ ማለት ልብደ ሰሪ ማለት ነው። አንድም ልበ አምላክ ማለት ነው። ልበ ዲዮስ እንዲል ባረቡ ቀነናው ያይልም። እሺ ስምዖን ያለው ናትናኤል ነው። ናትናኤል ማለት ውብ ሀብተ እግዚአብሔር ነው። ስምዖን ማለት ሰማዕኒ እግዚአብሔር ማለት ነው። ቀነናዊ ቢል የቀናንዮ ሰው፣ ቀሬናዊ ቢሆን የቀራንዮ ሰው፣ ቃናዊ ቢል የቃና ሰው ወይም ቀናይ ለሕገ አምላኩ። ማትያስን አማላጅ በማድረግ በሱ አማላጅነት ማትያስ ማለት ምትክ ማለት ነው። ይሁዳ ወጥቶ በሱ ስፍራ ስለገባ አንድም ፀሐይ ማለት ነው። የሆነ እንዲለው ባረቦ 12ቱ ሐዋርያትን አማላጅ በማድረግ በነሱ አማላጅነት ሐዋርያት ማለት ቃላቴ ደጃዝማች ምጡ ፍኑ ሕያጅ ማለት ነው። ቃላቴ ደጃዝማች የተቀበለውን ርስት ጉልት ግምጃ ወራጃ ሰጥቶ ይሸልመዋል። ለካህን ቢሆን አስራቱን በኩራቱን ቀዳሚያቱን ሰጥቶ ያከብረዋል። ይህን የማይሻ መነኩሴ ቢሆን ከጉልበቱ ወድቆ አቡነ ዘበሰማያት ይቀበላል። ለመነኩሴ ክብሩ ይሄ ነው። የማይቀበለውን ግን ዓይኑን በፍላት እጅግሩን በስለት ይቀጣል። ሐዋርያትም በተመሳሳይ መልኩ ሐዋርያትም የተቀበላቸውን ሀብት፣ ስርየት፣ ልጅነት ያሰጣሉ። ያልተቀበላቸውን ዓይኑን በደጃዝማች ያልተቀበለውን ዓይኑን በፍላት እጅግሩን በስለት እንዲቀጣ እነሱም ያልተቀበላቸውን በነፋስ ይሰቅላሉ፣ በሌጊዮን ይነጻሉና። ቃላጤም አለው በደለኛ ወታደር ካልገዛው ሀገር ገብቶ ያልፈላ ያስጠምቃል፣ ያልቦካ ያስጋግራል። የተበደለ ድሃ ሄዶ ከንጉሥ ይጮሃል። ንጉሥም በአዳራሽ ተገኝቶ ቃላጤ ሰጥቶ ይልከዋል። ያም ቃላጤ ሄዶ የተሰበረ እንጨቱን የተቀዳ ውሃውን ያስመልስለታል። በፀሐይ የገባውን በጨለማ በብርሃን የገባውን በዝናብ አስወጥቶ ይሰድለታል። ይህም ምሳሌ ነው። በደለኛ ወታደር ከዛው ሀገር ገብቶ ያልፈላ እንዲያስጠምቅ ያልቦካ እንዲያስ
ሲያስጋግር ዲያብሎስም 5500 ዘመን ያልፈጠረውን ፍጥረት ያልገዛውን ሰውነት ሲገዛ የመኖሩ ምሳሌ የተበደለ ድሃ ከንጉሥ ሄዶ እንደመጮህ ነቢያት አንሳይ ለከ ወናድኅነነ ፈኖ ዲከ ማርያም ማለታቸውን መናገር ነው። ንጉሥም በአዳራሽ ተገኝቶ ቃለ አጤ ሰጥቶ እንደ መስደድ አንሳይ ለከ ወናድኅነነ ፈኖ ዲከ ማርያም ያሉትን ልመናቸውን ሰምቶ 12 ሐዋርያትን ሹሞ መስደዱን መናገር ነው። እነዚያም ያም ቃለ አጤ የተሰበረ እንጨቱን የተቀዳ ውሃው እንዲያስመልስለት በአዳም ሄደ ልጅነትን ሐዋርያት የሚያስመልሱ ሆነዋልና በፀሐይ የገባውን በዝናብ በጨለማ ብርሃን የገባውን በጨለማ አስወጥቶ እንደመስደድ በክህደት የገባውን በትምህርት በደዌ የገባውን በተአምራት እያስወጡ የሚሄዱ ሆነዋልና ፍኖ አለ ናሁ አነ ፌኖክሙ ከመ አባግዕ ማእከለ ተኩላት ብሏቸዋልና ምጡም ከፍኖ ይሄዳል ሕያጃ ላይ ሁሉ ካልሄዱ አይገኝምና። ወያዕቆብ ሐዋርያ ወእግዚእነ ኤጲስቆጶስ ዘኢየሩሳሌም የጌታ ወንድሙ የኢየሩሳሌም መምህር የሚሆን ያዕቆብን አማላጅ በማድረግ በእሱ አማላጅነት መገናኛው ጉንዱ አልዓዛር ነው። አልዓዛር ማትያንና ቅስራን ይወልዳል። ቅስራ ኢያቄም፣ ኢያቄም እመቤታችን ጌታን፣ ማትያን ያዕቆብ፣ ያዕቆብ ዮሴፍ፣ ዮሴፍ መልሶ ያዕቆብን ይወልዳል ባልና ውሁ ለእግዚእነ አለ። ያውስ ቢሆን ይህማ በእነ ዮሐንስ ያቀርቡታል ብሎ አብሮ በማደግ እመቤታችን ጠዋት ዮሴፍ ቤት እናቱ ሞታበት አኝታ ከጌታ ጋር እያጠባች አሳድገዋለችና ሐሊብ ድንግልናውንስ ከጌታ በቀር የጠባው የለም ብሎ አብሮ በማደግ ውሁ ለእግዚእነ ጌታ ወንድሙ አለ። ይህም ያዕቆብ ስለምን ከኢየሩሳሌም አክሊለ ወኅንብርታ ለምድር ይላታል? ከሐዋርያት ያልተሾመባት ከሰባ አርድእት የተሾመባት ስለምን ነው ቢሉ ወኮነ ያዕቆብ እግሩ ከመግረ ነገ ይላል። ከገድሉ ብዛት የተነሳ እግሩ እንደ እግረ ገመል ሆኖ ነበረና ለስብከት ወንጌል አይፋጠንም ብለው በኢየሩሳሌም ኤጲስቆጶስነት ሹመውታል። ያስምና ከሐዋርያት አንዳንድ ደዌ የሌለበትን አለ። ጴጥሮስም ወኮነ ድውየ ሥጋ ይለዋል፣ ደዌ ሥጋ ነበረበት። ጳውሎስም ወተውበኒ መልአከ ሰይጣን ዘይደጉጨኒ ሥጋ ይኮረራኒ ርእሴ ይላል። ቀጭን ሰጥሩጋ ታዳጊት የምትባል ራስ ፍልጠት ነበረችበት። ያስምና ከሐዋርያት ደመና ጠቅሶ ካሰበው ደርሶ ዕለት አስተምሮ አሳምኖ አጥምቆ የሚውል የለም ብሎ የሀገሩን ሰርዶ በአገሩ በሬ የሀገሩን በሬ በአገሩ ገበሬ እንዲሉ በኢየሩሳሌም የነበሩ አይሁድ ምሁራነ ኦሪት ናቸው። እሱም ምሁረ ኦሪት ነበረና ከሱ በቀር የሚያውቅባቸው የለም ብለው በኢየሩሳሌም ኤጲስቆጶስነት ሹመውታል። አንድም ክፍለ ዕፃው እንደሆነ አውቀው ሹመውታል። ይህም ሊታወቅ ከዕለታት በአንድ ቀን ምስጢረ ሥጋዌን አምልቶ አስብቶ ሲያስተምር በዚህ ቀን አይሁዳዊ በምህፃበ ጽድቅ ራሱን ብሎ ገሎታል። ቅዱስ ወስቡሕ ንዑድ ክቡር እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕታት የሰማዕታት ፊት አውራሪያቸው ዲያቆናት አለቃቸው የሚሆን እስጢፋኖስን አማላጅ በማድረግ በእሱ አማላጅነት እስጢፋኖስ ማለት ለሆቲ ማኅቶተ ቁድስ ወደም ማለት ነው። ቀዳሜ ሰማዕትም አለው ከጌታ ቀጥሎ ከሐዋርያት አስቀድሞ መከራ የተቀበለ እሱ ነውና። ሊቀ ዲያቆናትም አለው ከሰባቱ ውሃው ተመርጦ ተሹሟልና። ሃይማኖታቸውን ካዱ፣ ለጣዖት ስገዱ ቢሏቸው ሃይማኖታችን አንክድም ለጣዖት አንሰግድም ብለው በቀናች ሃይማኖት ያረፉ 8000 ማኅበረ እስጢፋኖስን አማላጅ በማድረግ በእነሱ አማላጅነት ነሳሳለትና አመጣው። ጳውሎስን አማላጅ በማድረግ በእሱ አማላጅነት ጳውሎስ ማለት ብርሃን ማደለት ነው። ወአኅደሩ አንጻሬ ጳውሎስ እንዲል ጢሞቴዎስን አማላጅ በማድረግ በእሱ አማላጅነት ጢሞቴዎስ ማለት ዘአልቦ ጥሪት ማለት ነው። ሲላስን አማላጅ በማድረግ በሱ አማላጅነት ሰላን እንዲል በአረቡ ፀሐይ ማለት ነው። በርናባስን አማላጅ በማድረግ በሱ አማላጅነት በር ልጅ ናባስ ፍስሐ ወልደ ፍስሐ ማለት ነው። ቲቶን አማላጅ በማድረግ በሱ አማላጅነት ቲቶ ማለት ሰርቅ ማለት ነው። ፊልሞናን አማላጅ በማድረግ በሱ አማላጅነት ፊልሞና ማለት ስውር ተሃቦ ማለት ነው። ብሔረ ፊልሞን ተሃድሮ እንዲል ፊላሌምሌሞንም ይላል። ቀሌምንጦስን አማላጅ በማድረግ በሱ አማላጅነት ቀሌምንጦስ ማለት ግንብ ማለት ነው። ይህ ግንብ ከተጣለ ጠጠር ከተወረወረ ጦር ያድናል። እሱም መክሮ አስተምሮ ከጸባ አጋንንት ከዲያብሎስ ከገሃነመ እሳት ያድናልና። ነሳሳለትና 72ቱ አርድእት አለ። 72ቱ አርድእትን አማላጅ በማድረግ በእነሱ አማላጅነት 500 ቢጽን አማላጅ በማድረግ በእነሱ አማላጅነት እንዲህ በዕለተ ዓርብ ከእግረ መስቀሉ የተነሱ ከ500 የሚበዙ ከ600 የሚያንሱ ናቸው። ሊም ዙሮ አስተምረዋል። ያረፈም አለ የተሰወረም አለ። 318ቱ ሊቃውንትን አማላጅ በማድረግ በእነሱ አማላጅነት እኒህ በመንግስተ ቆስጠንጢኖስ ለአውግዞታሪዮስ የተሰበሰቡ ናቸው። ሲናገራቸው የመጣውን የሚያመጣቸውን
ተዘከሮሙ ለከ እግዚኦ ለብፁዕ ወለቅዱስ ሊቃነ ጳጳሳት አባ ወብፁዕ ጳጳስነ እሊሁ ሁለቱ ሊቃነ ጳጳሳት ለአንተ ሊገዙ አስባቸው። አንድም ለአንተ ማህበር ቤተሰብ ሊሆኑ አስባቸው። በሕይወተ ሥጋ ሳሉ ከመጣባቸው መከራ ትጠብቃቸው ዘንድ አስባቸው። አንድም መጠበቅ አለ። ቀቦሙ ጠብቃቸው። ኃጢአታቸውን ታድናቸው ዘንድ አስባቸው። ሌላ ማዳን አለ። አድኅኖሙ አድናቸው። ኃጢአታቸውን ይቅር ትላቸው ዘንድ አስባቸው። ኪያነ ካለ ለነ ባለበቀና ነበር። እኛም በእነሱ ጸሎት ለዘላለሙ ይቅር ትለን ዘንድ አስበን። ይቆየን። ለአባ ሕርያቆስ ለቅዱስ ኤፍሬም ለበላይ ሰብ የተለመነች እመቤታችን ለእኛም ትለመነን፣ በደላችን ሁሉ ይቅር ይበለን፣ ሱባኤያችን በሰላም ያስፈጽመን፣ ለአንባቢውም ለተርጓሚውም ቃለ ሕይወት ያሰማልን። እንዲኛም እንደሰማን 30ና 60 100 ፍሬ እንድናፈራ መድኃኔዓለም ይርዳን። ይህንን ባህላችን፣ ሃይማኖታችን፣ ቀኖናችን፣ ትውፊታችን፣ ዶግማችን አጽንቶ ይጠብቅልን። እንበል አቡነ ዘበሰማያት ኢየሱስ ክርስቶስ ከመ እስራኤልን ኃጣውኢነ ተማጸናሽ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ በሐልዮ በገቢር የተሰራው የማይሰራ ኃጢአትን እግዚአብሔር ይፍታ።